በዱንያችን ውስጥ የሚያሳዝኑ ነገሮቻችንን መቀነስ የምንችለው የሚያስደስቱ ነገሮቻችንን ማብዛት የምንችለው እኛ ነን። ለዚህ ነበር እኮ አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደገለጹት ሰሃባዎቻቸው ትልልቆቹ ተቀምጠው አልአን يدخل رجل من اهل الجنه ነው አይደለም ያሉት። አሁን በዚህ በር ላይ የጀነት ሰው ይገባል አሉ። ያ ረሱላህ ማን ነው ብለው ሰሃባዎቹ በጉጉት ሲጠብቁ አንድ የማይታሰብ የማይጠበቅ ሰው ወዱአ አድርጎ የወዱአ ሀይት ተንጠባጠበ ጫማዎቹን በእጁ ይዞ መስጊድ ገባ። ሁለተኛም ሲደግሙ ያ ሰው ነው። ሶስተኛም ሲደግሙ ያ ሰው ነው። ይሄን ሰው ይሄን ክብርና ደረጃ እንዴት ተጎናጸፈ ብለው እነሱም ያን ፈለግ ለመከተል የሚጓጉ ስለነበሩ መልካም ነገር ስለሚያስጨንቃቸው ለዛም ስለሚለፉ ስለነበረ አብዱላህ ኢብኑ ዐምር ኢብኑ አልዓስ ቤቱ ድረስ ተከትሎ በመሄድ ተደብቆ ማንነቱን ለማረጋገጥ ስራውን ለመመልከት ቤቱ ነበር የገባው። እንግዳ ነኝ እባክህ ከቤተሰቤ ጋር ተጋጭቻለሁ ለሶስት ቀን አሳርፈኝ አሉ። እንግድነት ክብር ስለነበረው ሶስት ቀን በእንግድነት ቤቱ እንዲቀመጥ አደረገ። ሰውየውን ሲያዩ ግን በጣም ተአምር ሆነበት። የተለየ ስራ የለውም። ፈጅር ከመድረሱ በፊት ቀደም ብሎ ተነስቶ ትንሽ ሰዓታት ሶላት ላይ ይቆማል። ሌላ ምንም ነገር የለም። የተለየ ነገር የሚያደርገው ምንም ተግባር የለውም። ግራ ገባው። ሶስት ቀን እንዲያው እሱ ከሚያደርጋቸው ያነሱ እንጂ የበለጡ ኢባዳ እንደሌለው ተመለከተ። እንግድነቱን ጨርሶ ሊሄድ ሲል አንድ ነገር ጠየቀ። ወላሂ እኔ ከቤተሰብ ጋር አልተጣላሁ ችግርም አልደረሰብኝ የመጣሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጀነት ሰው ብለው ምስክርነት የሰጡት አንተን ስለሆን ያንተን ማንነት ለማየትና መንገድህን ለመከተል ብዬ ነበር የመጣሁት። የገረመኝ ነገር ግን ምንም የተለየ ነገር ከማቀው ነገር ውጭ ስላላየው ገረመኝ አለው። እንግዲያው እውነት ከሆነ ነብዩ ለኔ መሰከሩት ያየህ እውነት ከሆነ እኔ ይሄ ነኝ ሌላ ነገር የለኝም ነበር ያለው። ይህ ሰሃባ ግራ ገብቶት ሲወጣ ሰውየው ከበር ውጭ ከወጣ በኋላ ግን አብዱላህ ኢብኑ ዐምር አልዓስን ጠራው። ና አንድ ነገር ምናልባት እዚህ ያለኝ አለ እሱ ሊሆን ይችላል አለው። ምንድነው ብሎ ነበር የጠየቀው። ወላሂ ማ ቢቱ ለይለተን አንድ ቀን ተኝቼ አላቅም ሰውን ጠልቼም ተመቅኝቼም አንድ ሰው በኔ ልብ ውስጥ ጥላቻ ይዤ ተኝቼ አላቅም ነበርው። ይሄ ነበር እሱም ያለው። አዎ ይሄው ነው። ሌላ ምንም ክብር ሊሰጥ አይችልም። ልቦቻችን እንዴት ነው ደስታን እንዲኖራቸው ለማድረግ የሰራ ነው? ምን ያክል ይሄን ሰው በዱንያ ላይ ብቻ እኮ አይደለም በአኺራ ላይ የክብር መገለጫ ያላቸው የጀነት ምስክርነት በነብዩ የተመሰከረላቸው ሰው እንደሆነ ያስቻለው ደስታውን ዛሬ ስለሰራው ደስታውን ዛሬ ስላስቀመጠ ነው። እኛስ ጥያቄው ለኛ ነው።